ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ሲሪየስ ሆኜ እሰራለሁ ስል ደግሞ አያችሁ የሆነ ችግር አላጣምና ሰሞኑን የሆነ ለቅሶ ላይ ነበርን። በዛ ምክንያት ነው ያልገባሁትና እንዴት ናችሁ? ሰላም ናችሁ? እና ለቅሶ ላይ ሆኜ ምን ትዝ አለኝ፣ ህይወት አጭር እንደሆነች ገባችሁ? ስፔሻሊ እኛ ሳውዝ አፍሪካ ላለን ሰዎች ህይወት በጣም አጭር ነች፣ በጣም ምክንያቱም በምን አይነት ሁኔታ እንደምታልፉ እራሱ አታውቁትም። እና በዚህ አጭር ህይወት ውስጥ ደግሞ እንደገና ራስን ማጥፋት ሲታከልበት በጣም ያሳዝናል። እና ሰዎች ስፔሻሊ አሁን ላይ በጣም ራስ ማጥፋት ላይ በጣም ወጣቶች የት ይደርሳሉ የተባሉ ምናምን ሰዎች ራሳቸውን ሲያጠፉ እያየን ነው። እና ይሄ ነገር በጣም ጸሎት ያስፈልገዋል። ከጸሎት ውጪ ምንም ነው ማለት ጸሎትና ጸሎት ብቻ እግዚአብሔር ብቻ ነው። ምክንያቱም የሟቹን ሞት የማይፈቅደው እግዚአብሔር ነው። ሰይጣን አንድ ቀን እንኳን እንድናድር በህይወት እንድንቆይ አይፈልግም። ሰይጣን ክፉ ነው ወዳጆቼ፣ በእውነት ክፉ ነው። እና የዚህን ልጅ የዚህን ወጣት አሟሟት ሳይ የሰይጣንን ክፋት ነው ያየሁት። የሰይጣንን ክፋት ሳይ ደግሞ የእግዚአብሔርን ፍቅር በቃ ምን ያህል ኃያል እንደሆነ በቃ ምን ያህል ጥልቅ ፍቅር እንዳለው ለሰው ልጅ የሟቹን ሞት የማይወድ ሰው ወደ እግዚአብሔር ከተጠጋ በባዶ እንደሚኖር በቃ መጽሐፍ ቅዱስ ምን ይላል? እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ይላል። እና ዓለም ምንድን ነው? በዓለም ውስጥ ያለ ሰው በምን አይነት መልኩ ነው ሰላም የሚያገኝ የሚመስለው? ወይ መለኪያ ውስጥ ሲደበቅ ሲጠጣ፣ ወይ ሲቅም፣ ወይ በሙዚቃ እብድ ሲል በእንደሱ አይነት ሰላም የሚያገኝ ይመስለዋል። እና ጌታ ኢየሱስ ክርስቶስ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ያለው። የእግዚአብሔር እንትን ግን ከውስጣችሁ ነው የሚፈልቀው። ገባችሁ? ልክ ዓለም እንደምትሰጣችሁ ከውጭ በጫት መደንዘዝ ሊሆን ይችላል፣ በድራግ ሊሆን ይችላል፣ በመጠጥ ሊሆን ይችላል፣ በተለያየ ነገር ከውጭ የምታስገቡት አይደለም። እግዚአብሔር የሚሰጣችሁ ጌታ ኢየሱስ የሚሰጣችሁ ከውስጣችሁ የሚፈልቅ የመንፈስ ቅዱስ ደስታና ሰላም ነው። ያ ደግሞ በምንም አይገኝም። በባዶ ምንም ሳይኖራችሁ ደስታና ሰላም ይኖራችኋል። ገባችሁ? በዛ ነገር ልደበቅ ብትሉ ያ ነገር ከውስጣችሁ ሲወጣ፣ ለምሳሌ አልኮል ብትጠጡና ብትሰክሩ ወይ ራሳችሁን እንድትረሱ ብታረጉ እስከ መጨረሻው አይደለም ያ ስሜት ያለው አብሯችሁ ያለው። ስካራችሁ ሲለቅ ከእውነታው ጋር ትጋፈጣላችሁ። ጫት ቅማችሁ መርቅናችሁ ሌላ ዓለም ውስጥ ብትገቡ፣ ድራግም ወስዳችሁ ሊሆን ይችላል። የተለያየ አይነት ነገር ወስዳችሁ በዛ ነገር መደበቅ ብትፈልጉ እንኳን ያ ነገር ከዛ ነገር ውስጥ ስትወጡ ደስታው ያበቃል ማለት ነው። ይሄ የህልም ዓለም ኑሮ የለም። እንዴት ነው ህልም ስታዩ ደስ የሚል ህልም ከሆነ ምነው ባልነቃው እስክትሉ ድረስ ልክ ስትነቁ ከእውነታው ጋር ትጋፈጣላችሁ። ደስ የሚል እንትን ከሆነ የሚያስጨንቅ ህልም ከሆነ ደግሞ ገና ስትነሱ ኡፍ እንኳን ህልም ሆነ የምትሉት ነገር አለ አይደለ? ስለዚህ እነዚህ ማደንዘዣ ናቸው፣ እነዚህ ነጫት ምናምን ምናምን ነገሮች። እና ወገኖቼ እኔ በጣም በዲፕሬሽን ውስጥ ያላችሁን ሰዎች በጣም እንትን እምላችሁ ምንድን ነው የማበረታታችሁ፣ ወደ እግዚአብሔር ተጠጉ። በእውነት በቃ አሁን ላይ ራሱን እንትን ያለው ልጅ ብዙ ሞክሯል። ራሱን በተለያየ ነገር ደብቆ ከዛ ዲፕሬሽን ውስጥ ለመውጣት ብዙ ሞክሯል። ግን ራሱን ከማጥፋት አላገደውም። ገባችሁ? ራሱን ከማጥፋት አላገደውም። በቃ ምንም ጠጣም፣ አጨሰም፣ ድራግ ወሰደም፣ ምንም ሆነ ምን አያችሁ፣ እነዛ ነገሮች ዘለቄታዊ መፍትሄ አልሰጡትም። ስለዚህ ልክ ይጠጣል፣ ከመጠጡ ሲወጣ ከዛ ሙድ ሲወጣ ከእውነታው ጋር ይጋፈጣል። ዲፕሬሽን ውስጥ ነው ያለው። ድራግ ይወስዳል። ያ ነገር እንትን ሲል ከእውነታው ጋር ይጋፈጣል። መልሶ ያደርጋል ያንን ነገር ስልችት ይለውና ራሱን ያጠፋል። እና ወጣቶች እንዲሁም በማንኛውም እድሜ ላይ ሆናችሁ በዲፕሬሽን የምትሰቃዩ ሰዎች እባካችሁ ወደ እግዚአብሔር ተጠጉ። ዘለቄታዊ መፍትሄ ያለው እግዚአብሔር ጋር ብቻ ነው።
በቃ ምን ነው እንኳንም በህልም የሆነ ወይም ደግሞ ምን ነው ባልነቃው የምትሉት የህልም ህይወት ውስጥ አይደለም። ከውስጣችሁ የሚፈልቅ ሰላምን ታገኛላችሁ ከእግዚአብሔር ጋር ስትጠጉ። ከውስጣችሁ በቃ ማንም የማይወስድባችሁ። እዚህ ጋር ባዶ ነው፣ ብዙ ጎዶሎ አለ። ነገር ግን እግዚአብሔርን ተስፋ ስለምታደርጉ ካለ ዲፕሬሽን ትኖራላችሁ። ካለ ዲፕሬሽን እንደገና ቢሞላ ባይሞላ ምን ቸገራችሁ? በቃ ይሄ ዓለም የኮንትራት ጊዜ እንደሆነ ታውቁታላችሁ። በቃ ምን ቸገረኝ፣ እኔ እኮ አገሬ በሰማይ ነው፣ ምን ቸገረኝ፣ እኔ እኮ ነገ ጠዋት እዚህ ምድር ላይ እንግዳ ነኝ፣ ለትንሽ ጊዜ የምቆይ ነኝ፣ ነገ ጠዋት ወደ ዘላለም ቤቴ የምሄድ ነኝ ብላችሁ እዚህ ምድር ላይ ትርምስምሱ ቢወጣ እንኳን ምንም አይመስላችሁ። ስለዚህ ከእንደዚህ አይነት ነገር ከእንደዚህ አይነት ጭንቀት የሚያወጣችሁ ምንም ሱስ ሳይሆን እግዚአብሔርን መጠጋት፣ ወደ እግዚአብሔር መጠጋት፣ ወደ ቃሉ መጠጋት፣ ራሳችሁን በእግዚአብሔር ውስጥ መደበቅ እንጂ በመጠጥ በመለኪያ በሲጋራ ይሄ በጭሳጭስ ውስጥ በመደበቅ ምንም አይነት ለውጥ አይመጣም። ምንም ጭራሽ በቃ ዲፕሬሽን ሲደመር ያ ነገር የምትወስዱት ነገር የባሰ ህይወታችሁን እንድጠሉት ነው የሚያደርጋችሁ። ለትንሽ ጊዜ ነዋ። በቃ ያቺ ነገር ተና እስክጠፋ፣ ስካሩም እስኪወጣላችሁ፣ ምርቃናውም እስኪወጣላችሁ፣ የወሰዳችሁት ድራግ እስኪወጣ፣ እስከዛ ድረስ ብቻ ነው ራሳችሁን እየሸነገላችሁ የምትኖሩት። ልክ ከውስጣችሁ ሲወጣ ያ ነገር እውነታውን መሸሽ አትችሉም። እና እኔ ብዙ ጊዜ ሰዎች በቃ ወጣቶች በተለይ ራሳቸውን እንትን ሲሉ ምን ሲሉ ምን እላለሁ፣ በቃ ወጣት ስለሆኑ የሚኖሩለት ሰው ስለሌለ በቃ ለእንትና አንድ ራሳቸውን ናቸው ለእናታቸው ካለማሰብ የተነሳ ያንን ነገር የሚያደርጉ ይመስለኝ ነበር። ግን ወደው አይደለም። አሁን ይሄ ልጅ የሁለት ልጆች አባት ነው። ገባችሁ? የሚኖርለት ሰው አለ፣ እናት አለችው። ገባችሁ? እናቱ እንደውም ወጣት ነች። አላሰበም፣ ለማንም አላሰበም። ለምንድን ነው? አልፈርድበትም። ምንም ልፈርድበት አልችልምም፣ አልፈርድበትም። ምክንያቱም ድራይቭ የሚያደርገው በቃ ያ መንፈስ ነው። ገባችሁ? እግዚአብሔር ጋር ግን ስትሆኑ ሁሉን ነገር በቃ ምንም ጃጅ አታድርጉ። አሁን አንዳንድ ሰው እሱ ቆይ ለእናቱ አያስብም፣ እሱ ቆይ ለልጆቹ አያስብም ምናምን ይላል። ወዶ አይደለም። በቃ አንድ ነገር ድራይቭ ስታረጉት፣ ለምሳሌ መኪናችሁን መሪውን ከያዛችሁ እንደፈለጋችሁ እኮ የምታረጉት የምታዞሩት ምን የምትሉት ራሳችሁ ናችሁ አይደለም። ሰውም በሌላኛው ዓለም ከእግዚአብሔር መንፈስ ውጭ ካለ እንግዲህ የእግዚአብሔር መንፈስና ርኩስ መንፈስ ነው ያለው። ሌላ ሶስተኛ መንፈስ የለም አይደለ? ያኛው መንፈስ ከሆነ የሚዘውራችሁ፣ መንፈስ ቅዱስ ካልሆነ የሚዘውራችሁ የት በቃ እሱ በሚፈልገው መልኩ ነው እንትን የሚለው። ራሳችሁን እንድጠሉ ያደርጋችኋል። በሱስ እንድትደበቁ ያደርጋችኋል። ለማንም እንዳትሆኑ አድርጎ መጨረሻ ላይ ነፍሳችሁን ነው የሚወስደው፣ ህይወታችሁን ያሳጣችኋል። ስለዚህ ብትጠነቀቁ፣ ብትነቁበት። የሴጣንን አሰራር ሀሳቡን አልስተውም ነው ያለው አይደል ጳውሎስ? በቃ የሴጣንን ሀሳብ አትሳቱት። በቃ ወደ እግዚአብሔር በመጠጋት ሴጣንን ማሳፈር፣ ወደ እግዚአብሔር መጠጋት ቢሞላ ባይሞላ ወደሚል ሀሳብ ትመጣላችሁ። ቢሆን ባይሆን፣ ኪሴ ባዶ ቢሆን ኪሴ ሙሉ ቢሆን መኖሪያዬ የዘላለም አምላክ ነው ብላችሁ ትኖራላችሁ። ገባችሁ? በቃ የሆነ ልክ በመንፈስ ቅዱስ ስትሰክሩ ይሄ በወይን ጠጅ ከምትሰክሩት በላይ ደስታን ታገኛላችሁ። ስለዚህ ወደ እግዚአብሔር ተጠጉ ወጣቶች እባካችሁ። ሌሎቻችሁ ደግሞ ሰውን ጀጅ ማድረግ አቆሙ። ይልቅስ እንደዚህ አይነት ነገር ያለበት ሰው እንደዚህ አይነትን ሰው እኔ አይውሽ በጣም የተጸጸትኩትና በጣም እንትን ያልኩት ምን አለ ስለ እግዚአብሔር ነግሬው ቢሆን፣ ምን አለ ስለ ጌታ ነግሬው ቢሆን። እድሉን አላገኘሁም። አያችሁ። አሁንም ቢሆን በአካባቢያችሁ እንደዚህ አይነት ሰዎች ካሉ ይቀበል አይቀበል፣ ግን እናንተ ከጸጸት ለመዳን ከህሊና ወቀሳ ለመዳን ያንን ሰው ወንጌልን መስክሩለት። ወንጌል የምስራች ነው አይደል? የምስራች። እግዚአብሔር ይወዳል፣ ኢየሱስ ይወዳል፣ ኢየሱስ ሞቶልሃል። ብዙ ጊዜ ያለመፈለግ ስሜት ይሰማቸዋል እንደዚህ አይነት ሰዎች እና እንደዚህ ሆኜ ራሴን ብገላገልስ ራሴን ባጠፋስ ብለው ወደ እንደዚህ አይነት ህይወት ውስጥ ይገባሉ። እና በአካባቢያችሁ እንደዚህ አይነት ሰዎች ካሉ ጀጅ ከማድረግ ይልቅ እነሱን ከመውቀስ እነሱ ላይ ከመፍረድ ይልቅ በቃ እግዚአብሔር ይወድሃል፣ አንድ ልጁን ሰጥቶሃል ብላችሁ የምስራች ብሰብኩት የምስራችሁን ወንጌል ማለት እፈልጋለሁ። እንኳን ለዚች አጭር እድሜ ራሳችንን አጥፍተን ይቀርና ህይወት በራሷ አጭር ነች እና መልካም ምሽት መልካም ቀን እንዳለ